እቺን ስዕል ታቋታላችሁ እዚህ ጋር ከጉንጯ ደም ጠብ 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 የሚል ስዕል ትዝ ይላችኋል ስዕል አለች በዩቲዩብ እንትን ጉግልን ብታደርጉ ከጉንጯ ምስቲ የሚያስታውስ ይሄን ስዕል ያየ እስቲ እጁን ያውጣ ያሳየ አንድ ሁለት ብቻ አራ በደንብ ከጉንጯ ደም ጠብ ጠብ ሲል እቺ አሁን የግሪክ ያለች ስዕል ናት በስዕል በሚጠፋበት ዘመን የሉቃስ የሳላት ስዕል ነው የምትባለው አንድ ሴት ቤት የነበረች ስዕል ናትና ማህቶቱ ያበላሽ እንትተከባክ እና እሷ ቤት የመቤታችን ስዕል መኖሩን ሲያውቁ ገቡና ከወታደሮቹ አንዱ ስዕሏን እዚህ ላይ ሲወጋት በተአምር ደም ታየ ደንግጠው ወጡ መቤታችንም ስዕሌን ባህር ውስጥ ጨምረው አለቻት ባህር ውስጥ ጨመረቻት ተንሳፋ አይቬሮን ገዳም ሄደችው እና ብርሃን ሲወርድ ያሉ መናንያኑ ምንድነው ይላሉ መጨረሻ የመቤታችን ስዕል መሆኗን ያውቃሉ ግን ሊይዟት ሲሉ ትርቃለች ሱባኤ ሲገቡ የኔን ስዕል መጀመሪያ የሚይዘው በጣም ትሁት የሆነ አገልጋይ የሚንቁት ነበር አባ ገብርኤል ነው ትላቸዋለች ከዛ ለሱም በራእይ ተገለጠና አትፍራ ትለዋለች ሲሄድ ስዕሏ ወደሱ ተጠጋች ይዟት ገባ መንበሩ ላይ አስቀመጧት በነጋታው በርለ ላይ ያገኙት ምንድነው ብለው መለሷት እንደገና በርሎ ላይ እና እኔ ነኝ የምጠብቃችሁ እንጂ እናንተ እኔን አትጠብቁም አለቻቸውና የበርል ጠባቂ ትባላለች ሁሌ በርላቸው ላይ ምዕራቡ ዓለም ብትሄዱ ያደርጓታል ከሌባ ከምን ካደጋ ተጠብቃለች ብለውና ይሄን ታሪክ ያስቀምጣል ነው መጨረሻ ይሄን ጨረስኩኝ እቺን ተናግሬያችሁ ሰዓቴም አልቋል ምን ይላል አሐዱ ብእሲ ገዳመ ዘወፈረ ጊዜ ያነብብ ሰላመኪ ነው በከመ ያለም ምድወትረ ንግስተ ሰማይ ማርያም ወሪደኪ ምድረ እንዘ ተነሲ ማፉጽ ይረዳ ስብሐት ስሙረ ተአምረኪ ዘራ ያንከረ ወደ በረሃም ሄድ አንድ ሰው ዘወትር እንዳስለመደው ሰላምታሽን በሚያነብ ጊዜ የሰማይ ንግስት ማርያም ወደ ምድር ወርደሽ ካፉ ያማረ ጽጌረዳ ስትወስጂ ተአምርሽን ያያደነቀ እኔ ቤት ያለው ብራና መጽሐፍ ይሄን ያሳያኛል ይሄ ማለት ነው ይሄ ነው ዘካርያስ መጨረሻ ማህሌተ ጽጌ ይሄ ሶስተኛው ላይ ነው መጨረሻው ላይ ይሄ ምስጋና ነው ደግሞ የሚደርሰው ያፍር ቀዊ መቅድመ ስዕልኪ ወራጽ ጽጌረዳ መሐልቄ ጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም የሚል ነው ምንድነው ይሄን ታሪክ ነግሬያችሁ ነው ማበቃው ምስጋናው እንዴት እንደተወደደ አሁን ያበባ ወቅት አይደል ያበባ ምስጋና አይደል አንድ ደግ ሰው ነበር ዘካርያስ ይባላል እንደምታዩትና ቤተክርስቲያን ሄዶ የመቤታችንን ስዕል ይመለከታል በጣም ደስ ስላለችው በየቀኑ 50 ጽጌረዳ አበባን እየቆረጠ ራሷ ላይ ይሰካል ስዕሏ ላይ ለስዕልኪ አክለ ርዕሳ ህየንተ ጽጌያት 50 ማህሌተ ጽጌው ላይ 50 ይሰካል እመቤታችን ደስ ይላታል እንደዚህ አይነት ነገር ሰጊድ ወአማ ሄደሉ ለስዕልኪ ወለስዕለ ክርስቶስ ወልድኪ ይላል ሊቁ መልካስል ስግደት እጅ መንሻ ይገባሻል ስግደት የታወቀ ነው እጅ መንሻ ግን ሻማ ታበራለ ሽቶ ትረጫለ አበባ ዙሪያውን ትጎዘጉዛለ ይሄ ስጦታ ጊፍት ነው በጣም ንጹህ ነገር እግዚአብሔር ይወዳል እንደ አቤል ማለት ነው ቀላል አይምሰላችሁና 50 አበባ ይሰካላት ነበር ኋላ አበባ ወቅት አለፈበት ምን ያድርግ ምን ስጦታ ይስጣትና ያፍር ቀዊ መቅድመ ስዕልኪ ወራጽ ጽጌረዳ መሐልቀ እዛው ላይ አለ የጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም እያለ 50 ጊዜው እንደዚህ እየሰገደ 50 ጊዜ ቅዱስ ገብርኤልን ሰላምታ ማቅረብ ጀመረ በምኑ ፈንታ በስንቱ አበባ በ50 አበባ ፈንታ በጣም ጥሩ አሁን ወደ የሚቀጥለው ስዕል እንሄድ 27ኛው ስላይድ በኋላ ወደም ተመልከቱት ይሄ የመቤታችን ተአምር ነው እኔ ቤት አለና ተአምሮ አለ ስዕሉ አለ በጣም የሚያስደስተኝ ነው እና ዘካርያስ ወደ አንድ ሀገር ሲሄድ ሌቦች መንገድ ላይ የምታዩዋቸው ሌቦች ይጠብቁታል አላያቸውም እነዚህ ደግሞ ሰው መንገደኛ ሽፍታ ናቸው እንግዳ ሲያዩ ዘርፈው ምናምን ገለውት የሚሄዱ ናቸውና ሊገሉት ጦራቸውን ይዘው ጠጋሉ ሲጠጉ ዘካርያስ አላያቸውምና የመላእኩን ሰላምታ እንዳስለመደው ለመጸለይ እጁን ዘረጋ ስንት ጊዜ አረጋረንከሩ በምኑ ፈንታ በአበባው ፈንታ በ50 አበባ ፈንታና በሰላም ቅዱስ ገብርኤል መልአክ ኦግዝእቴ ማርያም ሰላም ለኪ ያለ ሲንበረከክ ምኖቹ ያሉ መቤታችን እነዛን ደናግል አስከትላ ከሰማይ ስትወርድ ይመለከታሉ ያዩት ግን ዘካርያስ አይደለም ያዩ ሌቦቹ ናቸው የብርሃን ዙፋን ተዘርግቶ መቤታችን ፊት ለፊቱ ቆመች እሱ ሰላም ሲላት አንዲት የጽጌረዳ አበባ ካፉ ተወጣ ነበር መቤታችን ትታቀፋታለች መቁጠር ጀመሩ 1 2 3 10 20 25 30 36 38 40 49 መጨረሻ
50 የተለያዩ የሚያምሩ አበቦች ካፉ ሲሆን እመቤታችን ታቅፋ ባርካው ስትወጣ ሌቦቹ እግሩ ስር ይወድቃሉ። የምታዩዋቸው እዛ ያሉት ሌቦቹ ናቸው። አንተን ሰው ልንገል ነበር አመጣጣችን ምን እየሰራና አሉት። ኧረ እኔ አላቅም። እኔ እመቤታችንን ድሮ 50 አበባ በስዕሏ ፊት ተሰካ ነበረ። አሁን አበባው ቢያልቅብኝ 50 ጊዜ የቅዱስ ገብርኤልን ሰላምታ ጸልያለሁ ሲል እመቤታችንማ ያው ተመልከት እያንዳንዱ እጅ ስትነሳት 50 አበባ ቆጠረን። ይሄን ያዩ አይኖቻችን ኃጢአት ያዩን ብለው ታች ላይ እንደምታዩት ሲመነኩሱ ታያላችሁ። ሊቀ ጳጳሱ ጋር ሄደው ይሄን ያሳያል ማለት ነውና ይሄን ይመስላል። በመጨረሻ 28ኛው ስላይድ የዘካርያስን የአበባ ስጦታና ምስጋና ተቀብላ የባረከችው ቅድስት ድንግል ማርያም ሁላችንንም ምን ትበለን? ረድኤቷ በረከቷ ይደርብን። እንግዲህ የእመቤታችን ምስጋና ይሄን ይመስላል። ቃል ኪዳኗ ምልጃዋ ረድኤቷ ከሁላችን ጋር ይሁን። ጥሩ ነው አይደል ዳሰሳው? ስለዚህ የበለጠ ብትጸልዩ ትጠቀሙበታላችሁ። ስለዚህ በመጸለይ